ጋይስ ከምታስቡት በላይ ዓለም በጣም በፍጥነት እየተጓዘች ነው። በዚህኛው ዘመን ፉል ስታክ አፕሊኬሽን ዲቨሎፕመንትን ማወቅ ምርጫ ወይም ደግሞ የሶፍትዌር ኢንጂነሮች ወይም ደግሞ የኮምፒውተር ሳይንስ ተማሪዎች ብቻ የሚማሩት ጉዳይ አይደለም። ዓለም በፍጥነት ዲጂታላይዝድ እየሆነች ነው። ወደ ዲጂታሉ ዓለም ከምንገባበት በሮች መካከል አንደኛው ፉል ስታክ አፕሊኬሽን ዲቨሎፕመንት ነው። ፉል ስታክ አፕሊኬሽን ዲቨሎፕመንትን ማንኛውም ሰው እንደዚህ ዘመን በቀላሉ የሚማርበት ጊዜ ተፈጥሮ አያውቅም። እኔ ተሰማ ይባላለሁ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሶስተኛ ዓመት ተማሪ እንዲሁም ደግሞ ፉል ስታክ አፕሊኬሽን ዲቨሎፐር ነኝ። ይኸውላችሁ የሆነ ጊዜ ላይ የዛሬ 25 ዓመት ወይም ደግሞ 30 ዓመት ኢኮኖሚስቶች አሉ እና ደግሞ ኦዲት የሚያደርጉ ሰዎች አሉ፣ ባንክ ላይ የተለያየ ቦታ ላይ ማለት። እነዚህ ሰዎች ወረቀት ላይ ይሰራሉ ኦዲት የሚያደርጉትን ነገር። ከዛ እነሱ ወረቀት ላይ የሰሩትን የሆነ ኤክሴል የሚያክሰው አለ፣ እሱ ወደ ኮምፒውተር ወደ ዲጂታላይዝ ይቀይረዋል። እነሱ የሰሩትን በመቀየሩ ብቻ ከነሱ የተሻለ ደሞዝ ያገኛል። ስለዚህ ይሄንን ሲመለከቱ ይሄ ፌር እንዳልሆነ ስለገባቸው ራሳቸው መስራት ጀመሩ። አሁን ላይ ኤክሴልን የማያቅ ማይክሮሶፍት ወርድን የማያቅ የዲግሪ ተማሪ የለም። ወይም ደግሞ ባንክም የሚሰራ ሊሆን ይችላል፣ ኢኮኖሚስትም ሊሆን ይችላል፣ ማኔጅመንት ላይ ያለ ሰው የለም። ወደፊትም እንደዛ ነው የሚሆነው ማለት ነው። አሁን ላይ እየተፈለገ ያለው ወይም ደግሞ ወደፊት ከአንድ ከአምስት ከ3 ዓመት በኋላ የሚሆነው ምንድነው? ፉል ስታክን የሚያውቅ ዶክተር፣ ፉል ስታክን የሚያውቅ ሎየር፣ ፉል ስታክን የሚያውቅ ኢኮኖሚስት ነው በጣም አድቫንቴጅ አለው ማለት ነው። ለዛ እኮ ነው በፊት ኖትፓድ ነበረ። ኖትፓድ ተጠቅማችሁ የምታውቁ ሰዎች ታውቁታላችሁ። እኔ በኖትፓድም ኮድ አድርጌያለሁ። ከዛ ሰብላይም ቴክስት መጣ። ከዛ በኋላ ቪኤስ ኮድ መጣ። ከዛ በኋላ አሁን ላይ ደግሞ ከርሰር መጣ። በየጊዜው የምታዩት ነገር ምንድነው? ኮዲንግ ለማንኛውም ሰው ኮዲንግን እንዲማር እየተደረገ ነው ያለው። ምክንያቱም ኮዲንግ ቀላል እንዲሆን እየተደረገ ነው ያለው። ይሄ የሆነበት ምክንያት ምንድነው? ማንኛውም ሰው የተማረው በራሱ ፊልድ የራሱን ፊልድ ዲጂታላይዝ እንዲያደርግ ይፈለጋል። ዓለም ይሄንን ነው የሚፈልገው። ምክንያቱ ለምንድን ነው? በፊት የሆነ ጊዜ ላይ አይታችሁ ከሆነ ሶፍትዌር ኢንጂነሮች አሉ፣ የኮምፒውተር ሳይንስ ተማሪዎች አሉ። እነዚህ ተማሪዎች ያቁታል፣ ቴክኖሎጂ ፊልዱን በደንብ ያቁታል። ከዛ በኋላ ግን የዶክተሩን ወይም ደግሞ የሎየሩን ሙያ ዲጂታላይዝ ማድረግ ሲፈልጉ ምንድነው የሚያደርጉት? ሎየሩ ጋር ሄዱና እሱ የሚሰራውን ያጠኑታል። ከዛ ሎየሩ ጋር ሄደው ዶክተሩ ጋር ሄደው ዶክተሩ የሚሰራውን ካጠኑት በኋላ የተወሰነ ጊዜ ይወስዱና 6 ወር ሊሆን ይችላል፣ 4 ወር ሊሆን ይችላል፣ 3 ወር ሊሆን ይችላል። የተወሰነ ጊዜ ይወስዱና ያንን ምን ያደርጉታል? ዲጂታላይዝ ያደርጉታል። አሁን ግን እየተፈለገ ያለው ወይም ደግሞ ዓለም እየሄደች ያለችው ምንድነው? ዶክተሩ ራሱ የሚሰራውን ስራ ዲጂታላይዝ እንዲያደርግ በምን ፉል ስታክ አፕሊኬሽን ዲቨሎፕመንትን በማወቅ ሎየሩ ራሱ የሚሰራውን ስራ ዲጂታላይዝ እንዲያደርግ። ለምን? ምክንያቱም መሀል ላይ አንድ ድርጅት ወይም ደግሞ አንድ ካምፓኒ ሲቀጥራችሁ ያው ታውቃላችሁ ቢዝነሶች የሚፈልጉት ወጪን ቀንሰው ገቢን ማብዛቱ ነው። ያ ማለት ምንድነው? አንድ ሎየር አስቀምጦ ከዛ ደግሞ ያ ሎየር የሰራውን ደግሞ ዲጂታላይዝ የሚያደርግ ሌላ ሶፍትዌር ኢንጂነር ከሚቀጥሩ ሎየሩ ፉል ስታክ አፕሊኬሽንን አውቆ ከዛ ደግሞ የሎየር ዕውቀቱን ተጠቅሞ የራሱን ፊልድ ወደ ዲጂታሉ ዓለም እንዲያዞር ነው የሚፈቅዱት። ምክንያቱም ይቀንስላቸዋል ደሞዙ፣ ታይሙም ደግሞ ይቀንሳል። ለዛ ነው አሁን ላይ ኮዲንግ እየቀለለ የመጣው ማለት ነው። ስለዚህ ኮዲንግ መማር ግዴታ ወይም ደግሞ የተሻለ ቦታ ላይ የሚያስቀምጣችሁ ነገር ነው ማለት ነው። ምክንያቱም አሁን ቢዝነሶች ቁጭ ብለው እንዴት አድርገው ቢዝነሶቻቸውን ከኤአይ ጋር እንደሚያገናኙ ነው እያሰቡ ያሉት። በቃ ብዙ ቦታ ላይ አይታችሁ ከሆነ ቢዝነሶች እንዴት አድርገን ነው ቢዝነሶቻችንን የተሻለ ፐርፎርም እንዲያደርጉ ከኤአይ ጋራ ኢንተግሬት የምናደርገው እያሉ ነው። ያንን የሚያደርገው ማን ነው ካላችሁ ደግሞ ፉል ስታክ አፕሊኬሽን ዲቨሎፕመንትን የተማረ ሰው ነው። ከዛ ያንን የፉል ስታክ አፕሊኬሽን ዲቨሎፕመንት ተጠቅሞ ከኤአይ ጋራ ኢንተግሬት የሚያደርገው ማለት ነው። ዲጂታል ወርልድ የሚገነባው ፉል ስታክ አፕሊኬሽን ላይ ነው። ምክንያቱም አሁን በዚህኛው ዘመን ኤአይ ኢንጂነር ከመሆን ፉል ስታክ አፕሊኬሽን ዲቨሎፐር መሆን ቤስት ነው። ምክንያቱም ለምንድነው? ሁሉም ነገር ወይም ደግሞ እሴት የሚጨመረው አፕሊኬሽን ሌየር ላይ ስለሆነ ፉል ስታክ አፕሊኬሽን ዲቨሎፐር መሆን ቤስት ወይም ደግሞ የምርጫ ጉዳይ ሳይሆን ጀስት ካላችሁት ሙያ ሎየርም ሁኑ ዶክተርም ሁኑ አካባቢያችሁ ካሉ ከእናንተ ጋር ከሚሰሩ ሰዎች የተሻለ ፐርፎርም ማድረግ ከፈለጋችሁ ቤስት ወይም ደግሞ አሜዚንግ የሆነ ወይ ነው። በጣም ቀላል ነው።
ስለዚህ እንዴት እንማር፣ የት እንማር፣ አንተ የት ነው የተማርከው ካላችሁኝ አንደኛ እኔ የተማርኩት ኢቫንጋዲ ቡት ካምፕ ላይ ነው። አፕላይ አድርጉ። ቢያንስ ፍሪ ሶርሱን ማግኘት ትችላላችሁ። ኮርሶቹን በፍሪ ማግኘት ትችላላችሁ። ካልሆነ ደግሞ ፍሪ ኮድ ካምፕ አለ። የምር የእውነት ፉል ስታክ አፕሊኬሽን ዲቨሎፐር እሆናለሁ ብሎ የሚያስብ ሰው 1 ዓመት ሰጥቶ ፍሪ ኮድ ካምፕ ላይ ቢማር አለመሆን አይችልም። ዘ ኦዲን ፕሮጀክት የሚባል አለ። ይሄም በጣም ቤስት ዌይ ነው። ኤሌክስ አለ። መክፈል የምትችሉ ከሆነ በጣም 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 አሪፍ ነው። እኔ ኤሌክስ ላይ ባክኢንድ ወስጃለሁ። ስለዚህ በእነዚህ ቦታዎች ላይ ገብታችሁ ፉል ስታክ አፕሊኬሽን ዲቨሎፕመንትን ተማሩ።